ይሄ 30 ቦታ የሚረግጠውን እኮ አይደለም። አንዳንዱ ግራ ይገባቸዋል። ዛሬ ያለውን ጠዋት ያለውን ከሳት አይደግመው። ሁሉንም የማውገዝ አባዜ ያለው የሆነ የሚከለሉበት ሰው ይፈልጋሉ። የሚከለሉበትን ሰውም አምርረው የሚጠሉት ነው። ቀን ጠብቀው እሱንም ነው የሚያቅሉት እኮ። እንዲህ ያሉት የሃይማኖት አጀንዳ ይውላችሁ። ኦርቶዶክስን ማጥፋት ሲፈልጉ ፍጹማዊ ኦርቶዶክስ ሆነው ነው ይመጡባችሁ። አማራውን ለማጥቃት ፍጹም አማራ ሆነው ነው የሚመጡት። ልክ አብይ አህመድ ርካብና መንበር ባለው መጽሐፉ ላይ ወዳጅ አድርጋቸው እንዳይነሱ አድርገ ሰበራቸው ያለውን ፕሪንሲፕል የሚከተሉ አካላት ያገዛዙ ካድሬ ያለ ይሄ ጥቅሙ ሲነካ የሚያብድ አባቱ አጎቱ ምናምኑ በዘመድ ያገዛዙ ሰራዊት በአንድ በኩል አውቃለሁ ባይ በአንድ በኩል ደጋፊያቸው በአንድ በኩል በሶስት በአራት ቦታ ወጥረው ወዲያና ወዲህ ሊያላጓቸው የሚፈልጉ አካላት ከዚህ ቀደም ከነበራቸው ምናልባት በደካማነት ከሚጠቀሱበት ነገር አለፍ ብለው ለእያንዳንዱ ጉዳይ መልስ በመስጠት ላይ መጠመድ ሳያስፈልጋቸው እያንዳንዱን ነገር ለማስተባበል መጠመድ ሳያስፈልጋቸው ስራቸውን እየሰሩ ያሉት በጎ አደረጉ። ነገር ግን በትብብር ስም በካውንስል ስም የተሰባሰቡ አካላት በኢትዮጵያ ዕጣ ፈንታ ላይ ዲፋክቶና የመገንጠል ብያኔ ይዘው ከተንቀሳቀሱ ከተገንጣይ ጋር መተባበር የአያት ቅድመ አያቶችን አገር በማፍረስ ላይ ውል እንደፈረምክ መቆጠር ነው። ይሄ ታሪክን ማቆሸሽ ነው። በፍጹም በኢትዮጵያ ውስጥ መሰረታዊ ስር ነቀል ለውጥ መምጣት አለበት ከሚለው መሰረታዊ አቋም ተነስተህ ስታበቃ ሁሉንም ያማከለ ዴሞክራሲያዊ ግን የእኩልነት ስርዓት እንዲመጣ ማድረግ አለብህ። የኢትዮጵያ የፖለቲካ ጣፈንታ ኤሊቱ በኤሊት ባርጌኒንግ የሚወሰን መሆኑ ቢታወቅም ህዝብ ብያኔ የሚሰጥበት መሆኑን ደግሞ መግባባት ላይ መድረስ ዓለም አቀፍ ህግጋትና ሳይንስ ተከትሎ የኢትዮጵያ ችግር በፌዴራል አወቃቀርም በህገ መንግስትም በማናቸው መልኩ ያሉ ችግሮች በዘላቂነት መፍትሄ የሚያገኙበትን ሁኔታ ለመፈለግ በሁሉም መልኩ ታጥቆም ሳይታጠቅም የሚንቀሳቀስ አካል በየአካባቢው እወክለዋለሁ ያለውን ማህበረሰብ ወክሎም እንቅስቃሴ የሚያደርግ አካል መጀመሪያ ማመን ያለበት አንተ የምታምነውን አንተ ትክክል ነው የምትለውን በሁለት መንገድ ነው ልታሳምነው የምትችለው። አንደኛ በሐሳብ ነው፣ ሁለተኛ በኃይል ነው። የሐሳብ የበላይነት ለመያዝ ማዳመጥ አለብህ፣ መናገር አለብህ። የእነሱን ሐሳብ ታዳምጣለህ፣ ያንተን የተሻለ ሐሳብ እንዲገዙ ትታገላለህ። ሁለተኛው አማራጭ የኃይል አማራጭ ነው። በኃይል ከሆነ ብሔርተኝነትን ለማስጣል ብለህ ኤቭሪዌር ዘመቻ ከፍተህ አማራ እያንዳንዱ ክልል እንዲዋጋ የሚፈልግ ግን ተደብቆ እዚህ ዲያስፖራ ላይ በፌስቡክና በቲክቶክ እያጮለቀ የሚቀሰቅሳል። አዩ ግራ ግብት ይላል። አንዳንዱ አማራ ድር ያለርጋልና አማራ አሸንፎ እንደዚህ አድርጎ ምናምን አማራ እንዲያሸንፍ የሚያስችለው የሐሳብ ልዕልና ካለ እንኳንስ በአገር ውስጥ ያሉ ሎካል በየቦታው ያሉ አካላትን ዓለምን ማስረዳት አለበት። የጠራ አቋም ያለው ስለመሆኑ ለኢትዮጵያ የተሻለ ራዕይ ስለመያዙ ለዓለም ማስረዳት አለበት። እንኳን ሎካል ላይ ላሉት እያንዳንዱ ታጣቂ ጉዳዩን እንዲረዳው ያስፈልጋል። ከጦርነት በመለስ ችግር እንፍታ ነው አንድ። ሁለተኛው በኃይል እፈታለሁ ነው። ምርጫ በሌለህ ጊዜ እያጠፋህ የሚኖረውን ኃይል እስከ ፍጻሜው ድረስ ታግለህ ራስን ከጥፋት ትታደጋለህ። ምርጫ በሌለህ ሁኔታ ላይ አማራጩ እስካለህ ድረስ ግን ያለፈውን ስተት በፍትህ መጪውን ጊዜ ደግሞ ከተቻለ በሰላም የምትፈታበትን መንገድ ቀዳሚ ታደርጋለህ። ይሄ ለሚገባው አካል፣ ይሄንን ፈቃደኛ ለሆነ አካል ማለት ነው። እንደ አብይ አህመድ ያለ ኃይል ምን ትደራደረዋለህ? ምን ትነጋገረዋለህ? ዝሆን ነኝ ብሏል። አንተን አጥፍቼ ነው አገር ምሰራው ብሏል። ባለፈው ከበደሉ ጋር መጪዋን ኢትዮጵያ በተመለከተ ከተግባባህ
ያለፈውን በደል በተመለከተ በፍትህ ነው ልትፈታው የምትችለው። አለቀ። አሁን እየገደለህ ነው። መጪው የኢትዮጵያ ፋንታ ደግሞ እኔ በምፈልገው መንገድ እሰራታለሁ ነው የሚለው። ሌላውስ አሁን የምናነሳው የትብብር ማዕቀፍ እየገነቡ ነው የሚባሉ አካላትስ ለራሳቸው በአብይ አህመድ ጨፍላቂነት የህልውና ስጋት ውስጥ የገቡ ናቸው። ባለፈው ያነበራችሁት ስርዓት አይጠቅምም፣ ተፈትኖ ወድቋል። መጪው ጊዜ ደግሞ አሁን አብይ አህመድ በሚንቧችበት አሮጌ ስርዓት ሳይሆን ስር ነቀልና መሰረታዊ ለውጥ መቃኘት አለበት ብለህ ከእነሱ ጋር ልትነጋገር ትችላለህ። እምቢ ቢሉ አንድም ራሳቸው የመጥፋት አደጋ ውስጥ የገቡና ለአደጋ የተጋለጡ በመሆናቸው ከዚህ አደጋ መውጣት ስለሚፈልጉ አሁን የአማራ ህዝብ ተንበርክኮ ማንንም አቤቱታ የሚጠይቅበት ከነከሌ ጋር ካልተባበርኩ አለቀልኝ ብሎ የሚሰጋባበት አንዳችን ምክንያት የለም። በራሱ በቂ ኃይልና አቅም ገንብቷል። በራሱ የገነባውን በቂ ኃይልና አቅም የበለጠ እየገነባ እያሳደገ መሄድ አለበት። ኦፍኮርስ ትክክል ነው። ይሄንን አቅም እየገነባ መሄዱ ግን ሁልጊዜም አቅምህን በጦርነት ለመቆሳቆስ ብቻ ሳይሆን ለባርጌኒንግ ፓወር ተጠቅመህ ጉዳይን ለማስፈጸሚያ ዓለም አቀፋዊ ነው፣ ሳይንሳዊ ነው ይሄ እንጂ ሁሉም ነገር ወደ ጦር ግንባር የሚል አቋም ታራምዳለህ ማለት አይደለም። ይሄንን በተረዱት መጠን የሚታገሉ አካላትን ስትችል በሐሳብ ነው የምታገዛቸው። ሐሳብ ካለ ደግሞ ካራክተራይዝ በማድረግና ጠቅልሎ እንደው ያለውን መዋቅር እንደው አሁን በእውነት ለአማራ ህዝብ ከዚህ በላይ ጠላት አለ እንዴ? አንድም ኦልተርኔቲቭ በሌለበት ያለው መዋቅር ይፍረስ የሚል ቅስቀሳ የሚያደርጉ አካላት አሉ። ቱ ቢ ኦነስት የሚሰማቸው አንድ ሰው እንኳን የለም እኮ ያውቁታል። ፌስቡክ ላይ ነው የሚያወራው፣ ቲክቶክ ላይ ነው የሚያወራው። አለቀ። ማንም የሚሰማው የለም እኮ። በተጨባጭ መሬት ላይ 3 ሰው ማደራጀት አይችልም። ልክ በሆነ ምክንያት በአመራሮች መካከል በሆነ ጉዳይ ላይ ውዝግብ ተፈጥሯል ከተባለ ልክ የራስ ውጤት አድርገው የሚያቀርቡ አሉ። ለራሳት የሚሰጥ ግምት መቼም የተለየ ነው። ልክ መለስ ዜናዊ አንድ ወቅት ሲያቀርበው የነበረው ጠንቋዩ ሰውዬ በዚህ ክረምት ዝናብ አለ ወይስ ድርቅ ነው ተብሎ ሲጠየቅ ድርቅ ነው ካለ ዝናብ ከመጣ ጉድ ይፈላል፣ ዝናብ አለ ካለ ደግሞ ዝናቡ ከቀረ ችግር ይሆናል። ስለዚህ ብልጥ ለመሆን ሞከረ፣ በኋላ እንዳይዋረድ። ዘንድሮ ሰኔ ላይ ይጀምራል ዝናቡ፣ ይኖራል ዝናብ። ሰኔ ካልመጣ ግን ሐምሌ ላይ ይዘንባል። ሐምሌ ላይ ከሌለ ነሐሴ ላይ በእርግጠኛነት ይዘንባል። ከሁሉም ባንዱ ይሳካል የሚል አሁን ይሄን ለማለት ጠንቋይ መሆን አያስፈልግም አይደል? ሲያጭበረብር የኖረ ጠንቋይ። ልክ እንደዛ አንዳንዱ እንደዛ አይነት መጫወቻ ይዞ የሚጠባበቃል። እሱ ትክክል እንዲባል የሆነ አካል ተሳስቶ ትግሉ አፈር ቢበላ ደስታው ነው። እኔ ትክክል ለመባል ትግሉ ከሚጎዳ እኔ ተሳስቷል ተብዬ ትግሉ የተቃና መንገድ ላይ እንዲሆን ነው የምፈልገው። ፐርሰናሊ እንደዛ ነው የሚሰማኝ። ደጋግማችሁ ስለጠየቃችሁ የትብብር ማዕቀፍ የሚለውን ነገር የትብብር ማዕቀፉን ያለን መረጃ ይኸው ነው፣ ምልከታችንም ይሄ ነው። ይሄ በእንዲህ እንዳለ ጉዳዩ በዓለም አቀፍ ደረጃ እኛ ስለወደድን ስላልወደድን ሳይሆን ትኩረት የሳበ በመሆኑ ምክንያት በዚሁ አጋጣሚ የአብይ አህመድ ስለጨነቀው ይህን የትብብር ማዕቀፍ ሙሉ በሙሉ ማፍረስ እስካልቻለ ድረስ ጭንቅ ስለሆነበት ላገዛዙ ካድሬ ጭንቅ ስለሆነባቸው አማራጭ አድርገው እየተራወጡ ያሉት ይሄ እንዲበተን ማድረግ። ከተበተነ በኋላ ምንም አትጠራጠሩ፣ ኦህዴድ ይኸውልህ እነ ኦባሳንጆን መቀሌ ከላከ በኋላ እሷ ልሳካ ሲል አሜሪካ ኤምባሲ ነው ደጅ የጠናው። አንዳንድ የዲፕሎማቲክ ምንጮቻችን መረጃ እንደሚያሳዩን በቀጣዩ ሳምንት ከአዲስ አበባ ከሚገኘው ኤምባሲ ሃይ ፕሮባብሊ ልኡካን ወደ መቀሌ ሊሄዱ ይችላሉ። ልኡካን ወደ መቀሌ ከሄዱ
በአንድ በኩል መቀሌ ላለው የነ ደብረጽዮን አገዛዝ ወይም ቡድን ኦፊሻሊ ሪኮግኒሽን ተሰጥቷል። እንደምታዩት ኦፍኮርስ እነ ኦባሳንጆ የሄዱት እኮ የአፍሪካ ህብረት የፕሪቶሪያ አደራዳሪዎች እኮ የሄዱት እናነጋግራችሁ ለማለት ነው። በቂ እውቅና ሰጥተው እንጂ ታደሰ ወረደን የትኛው ሰፈር ውስጥ ነው እየተደበረ ያለው እሱን እናናግረው ብሎ አይደለም የሄዱት። እውቅና ለመስጠትም ለማግኘትም ለማነጋገርም አልፈለጉም። ሄደው ከቲፒኤልኤፍ ፋይል ጋር ተነጋግረው ነው የተመለሱት። አሁን ደግሞ አብይ አህመድ ያ ስላልተሳካ ሀያላኑ አገራት ጫና እንዲያደርጉ ደግሞ ጥያቄ አቅርበዋል። ሰው በዚሁ መሰረት በቀጣዩ ሳምንት ወደዚያ ጉዞ ያደርጋሉ ተብሎ ይጠበቃል። እንደ ዲፕሎማቲክ መረጃ ምንጮቻችን ከሄዱ መጀመሪያ እውቅና ሰጥተው ከዚያ ውጭ ደግሞ ጦርነት እንዳይቀሰቀስ ለማድረግ ነገሩን በሰላማዊ መንገድ በንግግር በድርድር ሊፈታ የሚችልበትን መንገድ ለመፈለግ ነው ወደዚያ የሚያቀኑት። ዝም ብሎ ይመስልሃል? አሁን የእነዚህን የአገራት ትኩረት ሲስብ እንዲሁ ዝም ብሎ ተራ ነገር ሆኖ ነው? አንድ ቀን የተባበሩት መንግስታት በጉዳይ ላይ ከንሰርንድ ሆኖ በዚህ ቀን መከረ የምትልበት ቀን የምትጠቅሰው የለም። አሁን የአውሮፓ ህብረት በጉዳዩ ላይ ተነጋግሯል። መነጋገር ብቻ ሳይሆን ለአውሮፓ ህብረትም ማነው ለተባበሩት መንግስታትም እንደዚሁ ጥያቄ አቅርቧል። ይሄ ልትከታተሉ ትችላላችሁ። ለምሳሌ በዛሬው ዕለት ከተደመጡት ዜናዎች